ስምምነቱ ከሸፈ። ኔታንያሁ በጠበጡት። የመካከለኛው ምስራቅ የፖለቲካ ሰማይ እጅግ ባረገዘና በከበረ ጦርነት ጭስ ተውጦ በከረመበት በዚህ ታሪካዊ ወቅት የዓለምን የኃይል ሚዛን የሚቀይር አዲስ የሽንፈትና የድል ምዕራፍ ተከፍቷል። አሜሪካ በፕሬዝዳንት ዶናልድ ትራምፕ መሪነት ወደ ቀጠናው ያዘመተችው ግዙፍ የጦር ኃይል እና ያነገበችው የፖለቲካ ፍላጎት አንዱም ሳልታሳካ ይልቁንም የሽንፈትና መራራ ጽዋ ተጎልጭታ በዋሽንት ድምጽ የታጀበ የሚመስል የውርደት መውጫዋን እየፈለገች ትገኛለች። ዋሽንግተን እስራኤልን ተከትላ ወደ ገባችበት የጦርነት አዙሪት ውስጥ መውጫ ቀዳዳታ ለረጅም ጊዜ ስትዳክር ከቆየች በኋላ ዛሬ ላይ ተስፋ የቆረጠችው አሜሪካ ሳይሆን ኢራን የቀጠናው የማይደፈርና የማይናወጥ ብቸኛ አለቃ መሆኗን በይፋ አረጋግጣለች። ጋዛን ወደ ፍርስራሽ ክምር የለወጠችው ራፋን በአመድና በበቀል እሳት ያጠለቀችው እስራኤል ዛሬ በታማኝ ወዳጇ በትራምፕ በኩል ያልጠበቀችውን ታላቅ የክህደት ጩቤ ከጀርባዋ ተሰክቶባታል። ትራምፕ ከኢራን ጋር የሰላም ስምምነት በመፈራረም እንደ እብድ ከፍተኛ ትኩሳትና ሽኩቻ ውስጥ ቢሆኑም የቴህራን ድምጾች ግን ስምምነቱ በእስራኤል እልህኝነትና ግትርነት ሳቢያ ገደል መግባቱን በድል አድራጊነት መንፈስ እያበሰረች ትገኛለች። የዚህ ታሪካዊ ፍጥጫ ማዕከል የሆነችው ኢራን ያከማቸችውን ለዓመታት ያለፋችበትን የኒውክሌር ዩራኒየም ለአሜሪካ ሳታስረክብ ጦርነቱ እንደማያበቃ በጽኑ አቋም ብታውጅም አሁን ግን የፈለገችውን ሳትሰጥ የበላይነቷን ጨብጣለች። ይባስ ብሎም ኢራን የምትደግፋቸውና ለአሜሪካና ለእስራኤል የህልውና ስጋት የሆኑትን ጸረ ምዕራባውያን የታጠቁ ኃይሎች ሙሉ በሙሉ የቴህራን የገንዘብና የትጥቅ ነዶ በምንም አይነት ሁኔታ እንደማይቋረጥባቸውም ተገልጿል። ለዚህ ስምምነት መፍረስ ትልቁ ማነቆ የሆነው ደግሞ ኢራን በሰነዱ ላይ እስራኤል በሊባኖስ ምድር የምታደርገውን ወረራ እንድታቆምና በሄዝቦላ ላይ የከፈተችውን ጥቃት እንድትገታ የሚያስገድድ ጽኑ አንቀጽ እንዲካተት ያቀረበችውን የማይናወጥ ቅድመ ሁኔታ ነው። ትራምፕ የኢራንን መሻት ለማስፈጸም እና ከገቡበት ማጥ ለመውጣት ወደ ቴል አቪቭ ቢያማትሩም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ግን በሊባኖስ ያለውን ጥቃት ከሚያቆሙና ወታደሮቻቸው ወደ ኋላ ከሚያስወጡ ይልቅ ለአንገታቸው የወርቅ ሐብል ሳይሆን የሞት ገመድ እንደሚመርጡ በፈርጣማ እሳት በጎረሰው ቃላቶቻቸው ምላሽ እየሰጡ ነው። ኔታንያሁ በዚህ የህልውና ጉዳይ ላይ የትላንት የልብ ጓደኛቸውን ትራምፕን ፈጽሞ እንደማይሰሙና ውሳኔያቸውንም እንደማይቀበሉ በይፋ ተናግረዋል። ይህን ተከትሎ በሁለቱ መሪዎች መካከል ያለው ወዳጅነት ወደ ፍም ጥላቻ ተቀይሮ ለሚዲያና ለህዝብ ጆሮ ለመስማት እጅግ የሚዘገንኑ ጸያፍ ስድቦችን፣ የቃላት ጦርነቶችን እስከ መለዋወጥ ደርሰዋል። ይህ የኢራንና የአሜሪካ የሰላም ስምምነት ሙሉ በሙሉ ከሽፎ ወደ ፍርስራሽነት መለወጡን ለዓለም ያሳበቀ ትልቅ የፖለቲካ ለውጥ ሆኖ ተመዝግቧል። የካቲት ወር ማብቂያ ላይ የእስራኤልና የአሜሪካ የጦር ጀቶች የኢራንን ሰማይ በቦምብ እሳት ሲያቀልሙት ዶናልድ ትራምፕና ቤንያሚን ኔታንያሁ በይፋዊ መግለጫዎቻቸው ታሪካዊ ድል መጎናጸፋቸውን እየገለጹ የጋራ ጥምረታቸውን ከመቼውም ጊዜ በላይ እንዳጠነከሩ ለዓለም አውጀው ነበረ። ነገር ግን ያ የጋራ ወታደራዊ ዘመቻ ያፈካው የጦርነት ማለዳ ከ3 ወራት በኋላ አሜሪካ በምትመራውና እስራኤል ገለልተኛ ባደረገው የዲፕሎማሲ አዙሪት ውስጥ ገብቶ ሲጠናቀቅ ኔታንያሁ ራሳቸውን በትራምፕ ታላቅ የፖለቲካ ክህደትና ብቸኝነት ውስጥ አግኝተውታል። ጋዛን ወደ አዋራ ክምር፣ ራፋን ደግሞ ወደ ረመጥ አመድነት የቀየረችው እስራኤል ዛሬ በቴህራን በዋሽንግተን መካከል በሚደረግ ድርድር ላይ ያላት ተጽዕኖ የከሰመ መሆኑን ኔታንያሁ በሐዘን ለመቀበል ተገደዋል። በዋይት ሃውስ አስተዳደር የኢራንን አገዛዝ ለመጣልና ወደ ድርድር ጠረጴዛ ለማምጣት የወደብ እገዳዎችና ጥብቅ ወታደራዊ ጫናዎችን እንዲቀጥል የኔታንያሁ መንግስት ደጋግሞ ቢማጸንም ትራምፕ ግን እስራኤልን ከአውቶቡሱ በታች በመወርወር የራሳቸውን የፖለቲካ ፍላጎት ለማሳደድ ወደ ኋላ አላሉም። አሜሪካ ከጦርነቱ ማጥ ውስጥ የምትወጣበትን መንገድ ስትፈልግ ከርማ በመጨረሻም በስዊዘርላንድ በይፋ የሚፈረመውንና የጦርነቱ ማብቂያ የሚያበስረውን ጊዜያዊ የሰላም ስምምነት ከኢራን ጋር ተፈራርማለች። ይህ ስምምነት ግን በእስራኤል ባለስልጣናት ዘንድ ከፍተኛ ስጋትን የፈጠረ መጥፎ ስምምነት ተብሎ ተፈርጇል። ምክንያቱም ኢራን የጦር መሳሪያ ደረጃ ሊሆን የሚችለውን የዩራኒየም ክምችት ለአሜሪካ ሳለፋት ሳትሰጥና ከግዛቷ ሳታስወጣ ጦርነቱ እንዲያበቃ በመደረጉ ነው። ትራምፕ ቁሱ ወደ አሜሪካ መሻገር አለበት ብለው መጀመሪያ ላይ ቢከራከሩም በኋላ ላይ ግን ባሳዩት የመተጣጠፍ አቋም ሳቢያ ቴህራን አሜሪካውያንን በቃላት ጨዋታ በማታለል የኒውክሌር ባለቤት የመሆን ህልሟን ልታሳካ እንደምትችል ቀዳዳ አግኝቷል። በዚህ የተነሳ ኢራን የዩራኒየም ክምችቷን እጣ ፈንታ የድርድር አካል እንዳይሆን በጽኑ በመግለጽ የቀጠናው መሪና አለቃ መሆኗን በተግባር አረጋግጣለች። የነዳጅ ማጣሪያዎቿ ተመተው የወታደር የፖሊስ ደሞዝ መክፈል አቅቷት አገዛዙ ይወድቃል ተብሎ የተጠበቀው ኢራን
ከስምምነቱ በእገዳው መላላት ምክንያት አዲስ የገንዘብ ፍሰት በማግኘት ኢኮኖሚያን የምታገግምበትና የምታጠነክርበትን እድል ተፈጥሮላታል። በዚህ ስምምነት ሌላኛው መዘዝ በሊባኖስ በኩል የታየው የኃይል ሚዛን መዛባት ነው። ኢራን ስምምነቱን የሊባኖስ የተኩስ አቁም እንዲያካትት ግፊት ስታደርግ፣ አሜሪካ ደግሞ የእስራኤልን ወታደራዊ እርምጃዎች እንድትገታ ትዕዛዝ ሰጥታለች። ይህ በእንዲህ እንዳለ ግን በኢራን የሚደገፈው ሄዝቦላህ በእስራኤል ወታደሮችና በሰሜን ድንበር በማህበረሰቡ ላይ ድሮን በመጠቀም የሚያደርገው ጥቃት አጠናክሮ ቀጥሏል። ኔታንያሁ የሀገራቸውን ጦር በሊባኖስ ውስጥ ወታደራዊ ዘመቻዎቹን እንዲያስፋፋ ቢያዙም የኢራን ክንድ የሆኑ ተላላኪ ተቋማት እንደ ሐማስ ያሉ ኃይሎች መርዷቸውን የጸረ አሜሪካና ጸረ እስራኤል እንቅስቃሴዎችን እንደማያቆሙ ግልጽ ሆኗል። እስራኤል በኢራን ውስጥ የአገዛዝ ለውጥ ለማምጣት እጅግ ተግታ ትሰራለች። ይህ ጦርነት ግን በራሷ ዋነኛ አጋር በዋሽንግተን ውስጥ ያሳሰብ ለውጥ እንደሚያመጣ ፈጽሞ አልገመተችም፣ አልጠበቀችም ነበረ። ትራምፕ እስራኤል አሜሪካን ወደ ትልቅ የመካከለኛው ምስራቅ ጦርነት እየጎተተች ነው የሚለው ትረካ በሀገር ውስጥ ፖለቲካቸው ላይ የሚያመጣውን ጉዳት በመረዳት ኔታንያሁ እንደፈለገ ሊያይዘኝ አይችልም፣ እኔ ነኝ ትዕዛዝ ሰጪው በሚል የቁጥጥር ልጓሙን አጥብቀዋል። ትራምፕ የኔታንያሁን ጦርነቶች በድንገት ሲያቆሙ ይህ የመጀመሪያቸው አይደለም። በጋዛ፣ በሊባኖስ፣ አሁን ደግሞ በኢራን የእስራኤል የረጅም ዘመን መሪ ጦርነቱን መቀጠል ቢፈልጉም ትራምፕ ግን እጃቸውን ጠምዝዘው እንዲያቆሙ አድርገዋቸዋል። ኔታንያሁ መቼው ማቆም እንዳለባቸውና ኪሳራቸውን መቼ መቀነስ እንዳለባቸው እንደማያውቁም የሚወቅሷቸው የሀገር ውስጥ ተቺዎች ወታደራዊ ታክቲኮች ስኬቶች ወደ ስትራቴጂካዊ ድል መተርጎም አለመቻላቸውን ይናገራሉ። በዚህ ምክንያት የኢራን አገዛዝ ሳይናወጥ ቀጥሏል። የኒውክሌር ፕሮግራም አልተፈታም። እንዲሁም የክልሉ ተላላኪዎች አሁንም ንቁ ሆነው ይንቀሳቀሳሉ። በእስራኤል ብሔራዊ ደህንነት ጥናት ተቋም የተደረገ የህዝብ አስተያየት ጥናት እንደሚያሳየው 45% የሚሆኑ እስራኤላውያን ከጥቅምቱ 7 ጥቃት በፊት ከነበረው ጊዜ ይልቅ አሁን ላይ ከኢራን ጋር ያለውን ሁኔታ የከፋ መሆኑን ያምናሉ። ከግማሽ በላይ የሚሆኑት ደግሞ እስራኤል ጦርነቱን እንደማታሸንፍ ወይም ቀድሞውንም እንደተሸነፈች ይስማማሉ። ትራምፕ ለደረሰው የፖለቲካ ስብራት ማካካሻ ይሆን ዘንድ ሳውዲ አረቢያን፣ ሌሎች ባህረ ሰላጤ ሀገራትን ከእስራኤል ጋር ያላቸውን ግንኙነት እንዲያድሱና የአብርሃም ስምምነትን እንዲያስፋፉ ግፊት ቢያደርጉም የሳውዲ መንግስት ለፍልስጤም ሀገርነት አስተማማኝ መንገድ እንዲፈጠር የምታቀርበው ጥያቄ በእስራኤል ያለው የቀኝ ክንፍ ጥምር መንግስት አቋም እውነተኛ ስኬት እንዳይመዘገብበት እንቅፋት እየሆነ ይገኛል። ኔታንያሁ በቅርቡ በሚካሄደው ምርጫ የፖለቲካ ህይወታቸውን ለመታደግ ትራምፕን እንደ ትልቅ አጋር ለማሳየት ቢሞክሩም ለ3 አስርተ ዓመታት የገነቡት እኔ የኢራን የኒውክሌር ስጋት መከላከያ ነኝ የሚለው የፖለቲካ መታወቂያቸው ሙሉ በሙሉ ተነዶባቸዋል። ኔታንያሁ በሰጡት መግለጫ ጦርነቱ እስራኤልን ከጥፋት እንዳዳናትና እጅግ ግዙፍ ጥቃት ሰንዝረው የኢራንን ኢኮኖሚ፣ የጦር መርከቦቿን፣ ሚሳኤል ፋብሪካዎቿን ማውደማቸውን በኩራት ቢናገሩም ከኢራን ጋር የተደረሰው ስምምነት ዝርዝር ግን አሁንም እንደማያውቁት በግልጽ አምነዋል። ይህ ታሪካዊ ክስተት የኔታንያሁን ወታደራዊ ስኬቶች ወደ ስትራቴጂካዊ ውድቀት የለወጠ፣ እሳቸው ሊያዳክሙት የፈለጉትን የቴህራን አገዛዝ በይፋ ያገዘፈና የእስራኤልን የረጅም ዘመናት የመከላከያ ዶክትሪን ያፈረሰ ትልቅ የፖለቲካ ሽንፈት ሆኖ በታሪክ ተመዝግቧል።